ከኩባንያዎች ጀርባ ያሉ የማይታወቁ ባለቤቶች ምዝገባ ሊጀምር ነው። በኢትዮጵያ ተመዝግበው ከሚንቀሳቀሱ ኩባንያዎች ጀርባ ያሉ ትክክለኛ ባለቤቶችን ወይም ቀጥተኛ ባልሆነ መንገድ የባለቤትነት ድርሻ የያዙ ወይም በንብረት የመጠቀምና ትርፍ የመጋራት መብት ያላቸውን ሰዎች ለመመዝገብ መታቀዱ ተሰምቷል። የምዝገባ ስርዓቱ ቀጥተኛ ባልሆነ መንገድ ወይም በሶስተኛ ወገን አማካኝነት የባለቤትነት ድርሻ ያላቸውን ወይም ከመጋረጃ ጀርባ ሆነው የኩባንያው የመጨረሻ ጥቅም ተጋሪ የሆኑ ሰዎችን ለይቶ ለማወቅ የሚያስችልና በዚህም እንደ ሙስና፣ ህገወጥ የገንዘብ ዝውውርና በህገወጥ መንገድ የተገኘን ገንዘብ ህጋዊ አስመስሎ የማቅረብ ወንጀሎችን ለመከላከል ያለመ እንደሆነም ተነግሯል። እንደ ምንጮች ገለጻ ከሆነ የንግድና ቀጠናዊ ትስስር ሚኒስቴር መዝገቡን የማቋቋምና የማስተዳደር ኃላፊነት ተሰጥቶታል። ይህም በወንጀል ድርጊት የተገኘ ገንዘብ ወይም ንብረትን ህጋዊ አስመስሎ ማቅረብና ሽብርተኝነትን በገንዘብ መርዳትን ለመከላከል በወጣው አዋጅ መሰረት እንደሆነም ተገልጿል።